ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮች ዛሬ ይዤላችሁ የቀረብኩኝ የኢንትሮዳክሽን ቱ ኮምፒውተር ሜንቴናንስ ለ11ኛ ክፍል ነው። ስለዚህ እዚህ ላይ የምናያቸው ፖይንቶች ምንድን ናቸው? መጀመሪያ የኮምፒውተር ሜንቴናንስ ዲፊኒሽን ምን ማለት ነው? ኮምፒውተር ጥገና ወይም ደግሞ ኮምፒውተር ሜንቴናንስ ሲባል ብዙ ጊዜ ሰውን ኮንሲደር የሚያደርገው ምንድነው? ኮምፒውተሩ ተበላሽቶ ወይም ደግሞ አንድ ኤሌክትሮኒክስ ተበላሽቶብን እሱን ማስተካከል አድርጎ ነው ኮንሲደር የሚያደርገው። ግን ጀነራል ዲፊኒሽን ኢዝ ኮምፒውተር ሜንቴናንስ ኢዝ ዘ ፕሮሰስ ኦፍ ኪፒንግ ኮምፒውተር ሲስተም ኢን ኤ ጉድ ኮንዲሽንስ። ስለዚህ አንድ ኮምፒውተር በጥሩ ሁኔታ ላይ እንዲቆይ ማድረግ ማለት ነው። ስለዚህ የመጀመሪያው ለምሳሌ ክሊኒንግ ሃርድዌር ኮምፖነንትስ፣ ሃርድዌር ኮምፖነንቶቹ ክሊን የምናደርጋቸው ወይም የምናጸዳቸው ከሆነ ዛት ኢዝ ፓርትስ ኦፍ ኮምፒውተር ሜንቴናንስ። አፕዴቲንግ ሶፍትዌርስ፣ ሶፍትዌር ማዘመን ራሱ አንዱ የሜንቴናንስ ሜካኒዝም ነው። ሪሙቪንግ ቫይረስስ፣ ለምሳሌ ኢንኬዝ ባይ ኤኒ ኬዝ ቫይረስ ሲስተማችን ውስጥ ወይም ደግሞ ኮምፒውተራችን ላይ ሊገባብን ይችላል። ስለዚህ ያንን ማጽዳት ራሱ ምንድነው? ኮምፒውተር ሜንቴናንስ ነው። ሪፔሪንግ ዳሜጅን ፓርትስ፣ ብዙ ጊዜ እኛ ኮንሲደር የምናደርገው ወይም ደግሞ የምንረዳው ሪፔሪንግ ዳሜጅድ ፓርትስ የሚለውን ነው። ብዙ ጊዜ ኮምፒውተር ሜንቴናንስ ወይም ደግሞ ኮምፒውተር ጥገና ሲባል ብዙ ጊዜ ሰውን አንደርስታንድ የሚያደርገው የተበላሸውን ፓርት ወይም ደግሞ ዳሜጅድ የሆነ ፓርትን ማስተካከል ነው። ግን እንደዛ አይደለም። ፕሪቨንቲንግ ፊውቸር ፕሮብለምስ፣ ፕሪቨንት ማድረግ ራሱ አንድ የኮምፒውተር ሜንቴናንስ ሴክሽን ወይም ደግሞ ፓርት ነው ማለት ነው። ኮምፒውተር ሜንቴናንስ ሚንስ ቴኪንግ ኬር ኦፍ ኮምፒውተር ቱ ሜክ ኢት ወርክ ፕሮፐርሊ ኤንድ ላስት ሎንገርስ። ስለዚህ ስራውን በትክክል እንዲሰራ ፕላስ ብዙ አገልግሎት እንዲሰጠን ወይም ደግሞ ረጅም እድሜ እንዲኖረው ማድረግ አንዱ የኮምፒውተር ሜንቴናንስ ፓርት ነው። እዚህ ላይ የምናያቸው ሁለት አይነት የኮምፒውተር ሜንቴናንስ ቴክኒኮች አሉ። አክቹዋሊ ምናልባት እዚህ ላይ የምናያቸው ሁለት ሜካኒዝሞች ናቸው እንጂ ኢንጀነራል 3 ታይፕስ ኦፍ ኮምፒውተር ሜንቴናንስ ቴክኒኮች ነው ያሉ ማለት ነው። የመጀመሪያ ፕሪቨንቲቭ ይባላል። ፕሪቨንቲቭ ሜንቴናንስ፣ ኮሬክቲቭ ሜንቴናንስ እና ፕሪዲክቲቭ የሚባል ሶስተኛም አለ ማለት ነው። ስለዚህ እዚህ ላይ የምናያቸው ግን በፕሪቨንቲቭ እና በኮሬክቲቭ ሜንቴናንስ ላይ ያለውን የኮምፒውተር ጥገና ወይም ደግሞ ኮምፒውተር ሜንቴናንስ ሴክሽን ምን እንደሚመስል ለማየት እንሞክራለን ማለት ነው። ስለዚህ የመጀመሪያው ፕሪቨንቲቭ ስንል ምን ማለት ነው፣ ኮሬክቲቭ ስንል ምን ማለት ነው የሚለውን ነገር ለማየት እንሞክራለን ማለት ነው። ፕሪቨንቲቭ ማለት as its name indicates regular care to prevent problems before they happen። ስለዚህ ፕሮብለም ወይም ደግሞ ችግሩን ከመፈጠሩ በፊት ምን ማድረግ ነው? ቅድመ ጥንቃቄ ማድረግ ማለት ነው። ፐርፖዙ ለምንድን ነው ያን የምናደርገው? ትሬዲስ ሲስተም ፌለር ኤንድ ኢንክሪዝ ኮምፒውተር ላይፍ ስፓንስ። ስለዚህ ዓላማው አንዱ የኮምፒውተር ፌለሪቲ የሚያጋጥመንን ይቀንስልናል። ሁለተኛ ደግሞ ኢንክሪዝ ኮምፒውተር ላይፍ ስፓን፣ የኮምፒውተር ላይፍ ስፓን ወይም ደግሞ የኮምፒውተር እድሜ እንዲጨምርልን ያደርግልናል ማለት ነው። ሌላ እዚህ ላይ ፕሪቨንቲቭ ወይም ደግሞ ፕሪቨንቲቭ ሜንቴናንስ የምንላቸው ወይም ደግሞ አንድ ሲስተም ዳሜጅ ከመሆኑ በፊት የምናደርጋቸው ቅድመ ጥንቃቄዎች ምንድን ናቸው? ኤግዛምፕሎች ለምሳሌ ክሊኒንግ ደስትስ ፍሮም ዘ ሲስተም ዩኒት፣ ሲስተም ዩኒት ላይ ምን ሊኖረው ይችላል? አቧራ ወይም ደግሞ ሌላ ነገር ሊኖረው ይችላል። ያንን ክሊን ማድረግ ማለት ነው። አፕዴቲንግ አንቲቫይረስ ሶፍትዌርስ፣ ስለዚህ አንቲቫይረስ ሶፍትዌሮች ምን ማድረግ ማዘመን ወይም ደግሞ አፕዴት ማድረግ ማለት ነው። ራኒንግ ዲስክ ክሊን አፕ፣ ስለዚህ ዲስካችን ምን ማድረግ ክሊን አፕ፣ ምክንያቱ አንዳንድ ትራሾች ሊይዝ ስለሚችል ማለት ነው። ቼኪንግ ኬብሎችን ቼክ ማድረግ፣ ለምሳሌ አንዳንድ ጊዜ ኬብሎቹ ምን ሊሆን ይችላል? ዳሜጅ ሊሆኑ ስለሚችሉ ወይም ደግሞ እንደዚህ አይነት ሁኔታዎች ላይ ያጋጥመን ስለሚችል ያንን ነገሮችን ማድረግ ይጠበቅብናል ማለት ነው። ስለዚህ እዚህ ላይ የምናያቸው ካራክተሪስቲኮች ምንድን ናቸው ነው። ስለዚህ የመጀመሪያው ደን ሬጉላርሊ፣ ያንን በየጊዜው ምን ማድረግ መስራት ወይም ደግሞ ለምሳሌ አፕዴት ማድረግ ከሆነ በየጊዜው ስኬጁል ማውጣት ማለት ነው። ፕላንድ አክቲቪቲ ለአክቲቪቲዎቹ ወይም ደግሞ ለስራዎቹ ምን ማድረግ ፕላን ማድረግ ወይም ደግሞ ፕላን መስጠት። ሬዲዩስ ሪፔር ኮስትስ፣ ስለዚህ አንዱ ዓላማው ወይም ደግሞ ካራክተሪስቲኩ ምንድነው? ለሪፔር ወይም ደግሞ ለጥገና የምናወጣውን ዋጋው ይቀንስልናል ማለት ነው። ሌላ ደግሞ ኢምፕሩቭ ፐርፎርማንስ፣ የሲስተማችን ፐርፎርማንስ በዛ ልክ ምን ይሆናል ማለት ነው? ይጨምራል ማለት ነው። ሁለተኛ ኦር ዘ ሰከንድ ታይፕስ ኦፍ ሜንቴናንስ ኢዝ ኮሬክቲቭ ሜንቴናንስ፣ ሪፔሪንግ ኦር ሪፕሌሲንግ ዳሜጅድ ፓርትስ ኦፍ
parts after a problem occurs means that is already problem is happened ስለዚህ ፕሮብለሙ ወይም ደግሞ ችግሩ ኦልሬዲ ተፈጥሯል። ስለዚህ ችግሩ ከተፈጠረ በኋላ ደግሞ ከኛ የሚጠበቀው ምንድነው? ኮሬክቲቭ ማድረግ ወይም ደግሞ ማስተካከል ማለት ነው። ዓላማው ለምንድን ነው? ለምን ይጠቅመናል? to fix errors and return the computer to the normal operation ማለት የተፈጠሩ ኤረሮች ካሉ እነሱን ማድረግ ፊክስ ለማድረግ አስዌላስ የተበላሸ ኮምፒውተር ወደ ኖርማል ወይም ደግሞ ወደ አገልግሎቱ እንዲመለስ ወይም ደግሞ አገልግሎት እንዲሰጠን ማድረግ ማለት ነው። እዚህ ላይ የምናያቸው ኤግዛምፕሎች ምን ናቸው? ለምሳሌ ራማችን ምን ሊሆን ይችላል? ዳሜጅ ወይም ደግሞ ሊጎዳብን ይችላል። ስለዚህ እሱ ሪፕሌስ ማድረግ ወይም ደግሞ መቀየር ለምሳሌ is an example of corrective fixing power supplies in case power supply እነዚህ power supply ራም ወዘተ የመሳሰሉ ፓርቶች እንትን ላይ እናያቸዋለን ቻፕተር 2 ላይ ማለት ነው። ቻፕተር 2 ላይ ኮምፒውተር ሲስተም ዩኒት እንላለን እዛ ላይ እናያቸዋለን። ስለዚህ fixing power supplies ለምሳሌ ፓወር ሰፕላያችን by any case power interruption ወይም ደግሞ power fluctuation በነዛ ምክንያት ሊጎዳብን ወይም ደግሞ ሊበላሽብን ይችላል ማለት ነው። ስለዚህ ያን ፊክስ ማድረግ removing viruses after infection in case ለምሳሌ ኮምፒውተራችን ምን ሊሆን ይችላል? በቫይረስ ኢንፌክትድ ሊደረግ ይችላል። ስለዚህ ያንን ስካን አድርገን ቫይረሶችን ምን ማድረግ ወደ ኳራንታይን እንዲወድ ማድረግ ከዛም ሪሙቭ ማድረግ ማለት ነው። ሪኢንስቶሊንግ ዊንዶውስ ኢን ኬዝ ዊንዶዋችን ምን ሊያደርግ ይችላል? ፌል ሊያደርግብን ይችላል። ስለዚህ ፌል በሚያደርግብን ሰዓት ምን ማድረግ እንችላለን? ሪኢንስቶሊንግ ማለት ነው፣ እንደገና መጫን ማለት ነው። ሪፔሪንግ ኮራፕትድ ፋይልስ አንዳንድ ጊዜ ዲቱ ቫይረስ ኦር ሳም ኬዝስ ምን ሊያጋጥመን ይችላል? ፋይላችን ኮራፕትድ ሊሆን ይችላል ማለት ነው። ስለዚህ ፋይላችን ኮራፕት ሲደረግ ያንን ሪፔር ማድረግ ማለት ነው። እነዚህ ምንድናቸው? ኮሬክቲቭ ሜንቴናንስ ብለን እንጠራቸዋለን ማለት ነው። ካራክተሪስቲክስ ደን አፍተር ፌለሪቲ ወይም ደግሞ ችግሩን ካጋጠመው በኋላ የምናደርገው ስራ ኢመርጀንሲ ሪፔር ልናደርግ እንችላለን። ሜይ ኮስትስ ሞር ማለት ብዙ ዋጋ ሊያወጣብን ይችላል። ለምሳሌ ፓወር ሳፕላይ ከተበላሸብን ለፓወር ሳፕላይ የምናወጣውን ዋጋ ማለት ከገበያ ወይም ደግሞ ከሱቅ ፓወር ሳፕላይ ስንት ነው የሚገዛው የሚለን ነገር አይተን ራሱ ዋጋውን ዲተርማይን ማድረግ እንችላለን ማለት ነው። ሜይ ኮዝ ዳታ ሉዝ ለምሳሌ ሃርድ ዲስካችን ኢንኬዝ ፌል ካደረገብን ዳታ ምን ያደርገን ይችላል ማለት ነው። ዳታ ሉዝ እንዳደርግ እንችላለን ማለት ነው። ስለዚህ በሁለቱም የሜንቴናንስ ቴክኒኮች ወይም ደግሞ ታይፕስ ኦፍ ሜንቴናንስ ብለን የጠራናቸው ፕሪቨንቲቭ እና ኮሬክቲቭ ያለውን ዲፍረንስ ወይም ደግሞ ልዩነት ማለት ነው። ፕሪቨንቲቭ ሜንቴናንስ ፕላስ ኮሬክቲቭ ሜንቴናንስ ደን ቢፎር ኤ ፕሮብለም። ይሄን ለምሳሌ ፕሪቨንቲቭ ማለት ቅድመ መከላከል እንደማለት ነው። ስለዚህ ፕሪቨንቲቭ ማለት ፕሮብለሙ ወይም ደግሞ ችግሩን ከመፈጠሩ በፊት የምናደርገው ስራ ማለት ነው። ኮሬክቲቭ ከሆነስ ኢዝ ኦልሬዲ ሃፐንድ ብለናል። ሃፐንድ ሆነዋል። ስለዚህ ችግሩን አጋጥመዋል። ስለዚህ ፕሮብለሙ ፊክስ ማድረግ ወይም ደግሞ ችግሩን መፍታት ማለት ነው። ደን አፍተር ፕሮብለምስ ሬጉላር ኤንድ ፕላንድ። ይሄ ለምሳሌ ፕሪቨንቲቭ ለምሳሌ በየስንት ቀን ነው ለምሳሌ አፕዴት ማድረግ ያለብን የሚለውን ነገር ምን ሊኖረው ይችላል? ሬጉላር እና ፕላንድ የሆነ አክቲቪቲ ማለት ነው። ኮሬክቲቭ ሜንቴናንስ ግን ሃፐን ካደረገ ኢመርጀንሲ ወይም ደግሞ ድንገትም ሊያጋጥመን ይችላል ፌለሪቲ ማለት ነው። ዛት ኢዝ አንፕላንድ ማለት ነው። ለዚህ የምናደርገው ሎው ኮስት ነው። ለምሳሌ አንቲቫይረስ ወይም ደግሞ አፕዴት ለምሳሌ ዊንዶዋችንን አፕዴት ማድረግ ለምሳሌ ሎው ኮስት ነው። በት ከተበላሸብን ግን ለምሳሌ የኦፕሬቲንግ ሲስተሙ እንዴት እንደሚጫን ካላወቅን ሃይ ኮስት ልናወጣ እንችላለን ማለት ነው። ፕሪቨንትስ ዳሜጅድ ይሄ ምንድነው? ጉዳቱን ይከላከላል ማለት ነው። ይሄ ግን ሪፔር ዳሜጅ ማለት ነው። ሌላ ኢምፖርታንስ ኦፍ ኮምፒውተር ሜንቴናንስ ኢንክሪዝ ኮምፒውተር ላይፍ ስፓንስ የኮምፒውተሩ እድሜ ይጨምራል ማለት ነው። ስለዚህ ኮምፒውተር ሜንቴናንስ ኤዘር ፕሪቨንቲቭ ኦር ኮሬክቲቭ ማለት ነው። ስለዚህ የኮምፒውተሩ ላይፍ ስፓን ይጨምራል። ኢምፕሩቭ ሲስተም ፔርፎርማንስ የሲስተሙ ፔርፎርማንስ ምን ያደርግልናል? ከፍ ያደርግልናል ማለት ነው። ፕሪቨንትስ ቫይረስ ኢንፌክሽን የቫይረሱን ኢንፌክሽን ይከላከላል ወይም ደግሞ የቫይረሱ መዛመት ይከላከላል። ሬዲዩስ ሪፔር ኮስትስ ለኮስት የምናወጣው ለሪፔር የምናወጣው ዋጋ ወይም ደግሞ ኮስት ምን ያደርጋል? ይቀንሳል። ፕሮቴክት ኢምፖርታንት ዳታ ስለዚህ ኢምፖርታንት ዳታ ምን ያደርጋል ማለት ነው? ይከላከልልናል ማለት ነው። ኢንኮሬክቲቭ ለምሳሌ ምን ብለናል? ለምሳሌ ዳሜጅ ዳታ ምን ሊያደርገን ይችላል? ሉዝ ልናደርግ እንችላለን ማለት ነው። አቮይድ ሳደን ብሬክዳውንስ ስለዚህ ምን ሊያደርግ ይችላል ማለት ነው። ስለዚህ ሳደን ብሬክዳውን ወይም ደግሞ ድንገት የሚያጋጥም መሰበር ወይም ደግሞ የአደጋ ምን ያደርጋል? አቮይድ ያደርጋል ማለት ነው።
ስለዚህ ስለ ኮምፒውተር ሜንቴናንስ አጠቃላይ ያለን አይዲያ ይሄን ይመስላል ማለት ነው። ስለዚህ ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ይሄን ቪዲዮ አጋዥ ሆኖ ካገኛችሁ ደግሞ ለሌሎችም እንዲዳረስ ሼር አድርጉት። ሳብስክራይብ ማድረግም አትርሱ። ባይ ባይ።